ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን። የትምህርታችን ርዕስ በጫጉላ ጊዜ የሽንት ቧንቧ ኢንፌክሽን ምን ያህል የከፋ ነው በሚለው ዙሪያ በዚህ ቪዲዮ እንነጋገራለን። ይሄ ቪዲዮ የሁላችን ነው። ለእህቶቻችን፣ ለእናቶቻችን፣ ለአባቶቻችን፣ ለልጆቻችን፣ ለራሳችን ሁሉ የሚጠቅም ቪዲዮ ነውና ተከታተሉ። ምን ይናገራሉ? ምን ያህል ነው ብለው ይናገራሉ? ጥናቶች እንዴት ያውታል የሚለውን አብረን በዚህ ቪዲዮ የምናየው ይሆናል። ዋናው መንስኤ ምንድን ነው? ተጋላጭነቱስ ምንድን ነው የሚለውን አብረን እናያለን። ምርመራውና ሕክምናው እና መከላከያው ምንድን ነው? ምን ብናደርግ ነው የምንከላከለው ይሄንን የሚለውን በዚህ ቪዲዮ አብረን እናያለን። ገጠመኙን ስናይ እዚህ ጋር ገጠመኙን ስናይ በቅርብ ጊዜ የተጋቡ ባልና ሚስት ወጣቶች እንደ አጋጣሚ ሆኖ ቢሮዬ መጡ። ምንድን ነው ያመመሽ? ምንድን ነው ያመመህ? ምንድን ነው ያመመሽ? እሷን ያመማት አለ። ከዚያ ምንድን ነው የታመመችው ስንል መናገር አትናገርም። እንዴት አረገሽ? አትናገርም። ባልና ሚስት ናችሁ? አዎ ባልና ሚስት ነን። እና ምን አደርገሽ? ዶክተር እኔ ነኝ መናገር የሚገባኝ፣ እሷ ስለምታፍር አትናገርም። በቅርብ ጊዜ ነው የተጋባ ነው፣ 2 ሳምንት 3 ሳምንት ቢሆንን ነው። እና ስትሸና ይወጠብጣታል፣ ያቃጥላታል። እንዲሁም ስትሸና ጠብ ይላል። የኔ ነገረችኝ ይሄንን ነው፣ ለአንተ ግን አፍራ ነው እንጂ ምልክቱ ይሄንን ነው አለኝ። በዚህ ጊዜ የሽንት ምርመራ እንደሚደረግላትና እንደምናደርግላትና ሽንቷ ውስጥ ያሉትን ንጥረ ነገሮች ከዚህ ቀደም በነገርኳቸው መሰረት እንደምንመረምራት ተነጋግረን የሽንት ምርመራ ተደረገላት። ከዚህ በኋላ የሽንት ምርመራ ውጤቷ የሚያሳየው ብዙ ነጭ የደም ሴሎች በሽንቷ ውስጥ መገኘቱ፣ ሊኮሳይት የሚባለው የሽንት ቧንቧ ኢንፌክሽን የመጀመሪያው የኬሚካል ምርመራ +3 መሆኑ ወይም ደረጃ 3 መሆኑ መድረሱ፣ እንዲሁም የማይክሮስኮፕ ምርመራ ደግሞ 20 እስከ 25 ድረስ የነጭ የደም ሴሎች በማይክሮስኮፕ ውስጥ መታየታቸው እና ሞዴሬት የሆነ ባክቴሪያ፣ መካከለኛ የሆነ ባክቴሪያ በሽንቷ ውስጥ መገኘቱ አንዱ ምልክት ነበር። ወደ ፋርማሲ እና ወደ ሐኪም ቤት ሄደው መጨረሻ ላይ መድኃኒት ተሰጧቸው። መድኃኒቱ አድኗት ሌላ ጊዜ ሰውየው እንደደወለልኝ ነውና እነዚህ ልጆች ሙሽራዎች ነበሩ። 2 ሳምንት ከተጋቡና ጋብቻቸው የሙሽራ ጊዜያቸው ካለፈ 2 ሳምንት ሆኗቸዋል። ስለዚህ ሊዝናኑ ከአቅራቢያው የወረዳ ከተሞች ሊዝናኑ ወደ ባህር ዳር መጥተው የገጠማትን እና የገጠማቸውን የነገሩኝና ያካፈሉኝ ነው። በዚህ መሰረት በጫጉላ ጊዜ የሽንት ቧንቧ ኢንፌክሽን ምንድን ነው የሚለውን ፕሮግራም እንድሰራበት መርሃ ግብር እንድሰራበት ያስገደደኝ በመሆኑና በዚህ መሰረት የተለያዩ ጥናቶችን አገላብጬ ለእናንተ በሚመጥን መንገድ ማቅረቤን በዚሁ አጋጣሚ ሊገልጽላችሁ ላሳውቃችሁ እወዳለሁ። ቀጥታ ወደ ቪዲዮ እንሄዳለን። ክፍል 1 የጫጉላ ጊዜ ማለት ምን ማለት ነው? የጫጉላ ጊዜ ማለት ምን ማለት ነው? የጫጉላ ጊዜ ማለት 2 ወጣቶች አስታውሱ፣ 2 ወጣቶች በዋነኝነት 2 ወጣቶች ከግብረ ሥጋ ግንኙነት ርቀው የቆዩ ሰዎችንም ሊሆን ይችላል። ነገር ግን በዋነኝነት የጫጉላ ጊዜ ማለት 2 ወጣቶች ባልና ሚስት ወይም ሴትና ወንድ ለመጀመሪያ ጊዜ ከሰርጋቸው በኋላ ጣፋጭ የሆነችውን ጊዜ በጋራ የሚያሳልፉበትና ተደጋጋሚ የግብረ ሥጋ ግንኙነት የሚፈጽሙበት ወቅት ነው። በዚህ አጋጣሚ በማንኛውም ዕድሜ ጊዜ ቢሆን
ከግብረ ሥጋ ግንኙነት ርቀው የቆዩ 1 2 ዓመት 3 ዓመት በተለያየ ምክንያት ርቀው የቆዩ አዲስ ተጋቢዎችን ይመለከታል። በጫጉላ ጊዜ የሽንት ቧንቧ ኢንፌክሽን ይጨምራል? አዎ በጣም ይጨምራል። በማን ላይ ነው የሚጨምረው? በስንት ፐርሰንት ነው የሚጨምረው? ለምንድን ነው የሚጨምረው? እንዴት ነው የሚጨምረው የሚለውን ይህንን ቪዲዮ ተከታተሉ። የጫጉላ ጊዜ ኢንፌክሽን ሀኒሙን ሲስታይተስ ይሉታል። ሀኒ ማለት ጣፋጭ ነው። ሙን ማለት ደግሞ ጊዜ ነው፣ ወራት ነው። ስለዚህ የጣፋጭ ወራት፣ የጣፋጭ ጊዜ ብለን ልንጠራው እንችላለን። ይሄ ደግሞ ለአዲስ ተጋቢዎች የጣፋጭ ጊዜ ማለት የጫጉላ ጊዜ መሆኑን ልናጠይቀው እንችላለን። ስለዚህ ሀኒሙን ሲስታይተስ የሚባል ሲሆን ወይም ሌላ ትርጉሙ ደግሞ ሀኒሙን ሲንድረም ይሉታል በሳይንሳዊ አጠራሩ። ስለዚህ በአብዛኛው የሚያጠቃው ፊኛን ነው። በአብዛኛው የሚያጠቃው ፊኛን ነው። የፊኛ ኢንፌክሽን የሚጠቃ ሲሆን በአጠቃላይ የሽንት ቧንቧ ኢንፌክሽን ጭምር ተብሎ ሊጠራ ይችላል። በአብዛኛው በሴቶች ላይ የሚከሰቱ ነው። በተለይ ደግሞ ለረጅም ጊዜ ከግብረ ሥጋ ግንኙነት ርቀው የቆዩና አሁኑኑ ግብረ ሥጋ ግንኙነት የጀመሩ ለመጀመሪያ ጊዜ አዲስ ተጋቢዎች ግንኙነት ሲያደርጉ በማንኛውም ዕድሜ ቢሆን የመከሰት ዕድል አለው። ወይም ርቀው ከቆዩ ይህ ሁኔታ በማንኛውም ዕድሜ ክልል ሊከሰት ይችላል። ነገር ግን ወጣቶች ላይሆኑ ይችላሉ። በ40 ዓመታቸውም ካገቡ፣ በ30 ዓመታቸውም ካገቡ በማንኛውም ዕድሜ ክልል ውስጥ ሀኒሙን ሲስታይተስ መኖሩ አይቀርም። ወጣቶች ብቻ ላይሆን ይችላል። አዲስ የተጋቡ ማለት በማንኛውም የዕድሜ ክልል ውስጥ ሊጋቡ ይችላሉ። በዚያን ጊዜ ውስጥ የሚፈጸም የግብረ ሥጋ ግንኙነት ተከትሎ የሚመጣ ሀኒሙን ሲስታይተስ ብለን እንጠራዋለን። አድማጮቼ፣ ተመልካቾቼ ታዲያ ጥናቶች ምን ይላሉ? ኢትዮጵያ ውስጥ ምን ያህል ፐርሰንቱ ነው? ኮንክሪት የሆነ ጥናት አላገኘሁም። ምክንያቱም ብዙ አልተጠናም። ነገር ግን ኢራቅ ውስጥ አንድ ጥናት ተጠንቶ ነበረ። በጫጉላ ጊዜ የነበሩ ሴቶችና በጫጉላ ጊዜ ያልነበሩ ሴቶችን ለሁለት ከፍለው ጥናቶችን አጠኑ። ከዚያ በኋላ የጥናቱ ውጤት የሚያሳየው 91.5 የሆኑት ሙሽሮች ኢንፌክሽን ሲገኝባቸው፣ ሙሽራ ያልሆኑት ደግሞ 54.3% ኢንፌክሽን ተገኝቶባቸው ነበረ። የሚያረጋግጥልን ጥናቶች ይህንን ይናገሩናል። ዋናው ምክንያት፣ ዋናው መንስኤ ማን ነው ስንል ባክቴሪያ ነው። ብዙ ቪዲዮዎች ላይ እንደጠቀስኩት ባክቴሪያ የሽንት ቧንቧ ኢንፌክሽን ዋናው ምክንያት ነው። ይህ ከዚህ ባክቴሪያ ውስጥ ደግሞ በርከት ያሉና ዋና ዋና ባክቴሪያዎች ይገኙ። ከዚህ ውስጥ እስከ 90% ድረስ ሊደርስ የሚችለው የሽንት ቧንቧ ኢንፌክሽን፣ በተለይ ደግሞ በዛሬው ርዕስ ዙሪያ ላይ የጫጉላ ጊዜ የሽንት ቧንቧ ኢንፌክሽን ሊያመጣ የሚችለው ትልቁና ብዙ እና ዋናው ባክቴሪያ ኢሼርሺያ ኮላይ ይባላል። እሱ ጋላጭነቱ ምንድነው? በጫጉላ ጊዜ የሽንት ቧንቧ ኢንፌክሽን ሊያጋልጠን የሚችለው አጋላጩ ነገር ምንድን ነው ብለን ስናየው በብልትና በሰገራ መካከል መውጫ ያለው ርቀት አንደኛ አጭር እና ቅርብ በመሆኑ በተለይ ለሴቶች፣ ሌላው ሁለተኛው በላበትና በተለያዩ ምክንያት እርጥበት ስለማይለየው ለባክቴሪያ መራባት፣ ለኢሼርሺያ ኮላይ መራባት ምቹ ቦታ ስለሚፈጥር አንደኛው ተጋላጭነቱ እሱ ነው። ሶስተኛው ንጽህና ሊጎለው ይችላል። አራተኛው የትዳር ጓደኛ ንጽህና ነው። የትዳር ጓደኛ ንጽህና ማለት ወንድም ሆነ ሴት ማለት ነው። በተለይ ወንዶች
ከግብረ ሥጋ ግንኙነት በኋላ የሚያደርጉት የንጽህና ሁኔታ የሚወስነው ይሆናል። አንዱ ተጋላጭነት እሱ ነው ማለት ነው። በሱ ምክንያት ሊመጣ የሚችል ነው ማለት ነው። እንዲያው አንድ ማውቀው ኬዝ አለ። በተደጋጋሚ አንዲትን የገጠር ልጅ የሽንት ቧንቧ ኢንፌክሽን ያስቸግራት ስለነበርና በተደጋጋሚ ስትታመም ሙሽራ ናት። በተደጋጋሚ ስትታመም ወደ 1 ዓመት ሙሉ ታማለች። ትመጣለች፣ ስትታከም ትሄዳለች፣ ትመጣለች፣ ስትታከም እንዲህ የሆነ ለ1 ዓመት አካባቢ ያህል ስትሰቃይ ነበር። በኋላ ግን እኔ ከሰውየው ጋር እንዴት ነው የሚሆነው ከግብረ ሥጋ ግንኙነት በኋላ በሚል ከልጁ ጋር ተነጋገር እና ይቺ ልጅ እየቀነሰ መጥቶ እንደዳነች አስታውሳለሁ። ቡሬ ከተማ ውስጥ ትምህርቷን ተምራ ስራዋን እየቀጠለች ያለች ልጅ እንደሆነች አውቃለሁኝ። እና የሽንት ቧንቧ ኢንፌክሽን በሙሽርነት ጊዜ በጣም ከፍ ያለ ነው። ሌላው ተደጋጋሚ የግብረ ሥጋ ግንኙነት አንዱ የተጋላጭነት መንገዱ አንዱ የትዳር ጓደኛ የብልት ንጽህና ነው። ፓንቱን መቀያየር እንዳለበት፣ ከግብረ ሥጋ ግንኙነት በኋላ ፓንቱን ማጠብ እንዳለበት፣ እሱ መታጠብ እንዳለበት እና አንዳንድ ነገሮች ሳኒቴሽን ጉዳይና ይህች ልጅ አሁን ያልተገቡ ያልተለመዱ ከባህላችን ውጭ ከደንባችን ውጭ ከአባቶቻችን ባህል ውጭ ያልተገቡ የግብረ ሥጋ ግንኙነት ስታይሎች ለዚህ ኢንፌክሽን ያጋልጣል። ስለዚህ በዚያ መንገድ የሆነው ነገር ሁሉ ለሽንት ቧንቧ ኢንፌክሽን ያጋልጣል። ስለዚህ ያልተገቡ የግብረ ሥጋ ግንኙነቶችን ማድረግ ተገቢ አይደለም። ሕክምናው ምንድን ነው ብለን ስታይ 75% የሚሆነው የሽንት ቧንቧ ኢንፌክሽን በጫጉላ ጊዜ በመድኃኒት ይድናል። ከ3 እስከ 5 ቀን መድኃኒት ይሰጣል። ኢንፌክሽኑ ይድናል። መድኃኒቱንና ምርመራውን የባለፈው ቪዲዮ ብትመለከቱት አድቫይዝ አደርጋለሁ። ሌላው ቀሪው 25% የሚሆነው ደግሞ መጀመሪያው 6 ወር ውስጥ 25% የሚሆነው የሽንት ቧንቧ ኢንፌክሽን በጫጉላ ጊዜ ድጋሚ የመከሰት እድል አለው። ስለዚህ መከላከያውን ስናይ ግንኙነት በኋላ የመሽናት ልምድ መኖር አለበት። ውሃ በተደጋጋሚ መጠጣትና መጠማት የለብንም። ሌላው ሶስተኛው ከፊት ወደ ኋላ መታጠብና መጥረግ አንዱ የመከላከያ ዘዴ ነው። የመራቢያ አካላት የዘወትር ንጽህና በጣም ወሳኝ ነገር ነው። ሌሎች ደግሞ ቁምጣና ሌሎች ልብሶችን ከጓደኞቻችን በጣም ከሚቀርባቸው ሰዎች ጋር ልብስን ተቀያይረው አለመልበስ አንዱ የመከላከያ መንገድ ሆኖ ሊቀርብ ይችላል። በምንታጠብበት ጊዜ ሳሙና ለመታጠብ ገላችንን በምንታጠብበት ጊዜ ዲተርጀንቶችን፣ ሳሙናዎችን የብልቶቻችን አካባቢ ላይ አለማስነካትና እዚህ አካባቢ ያለውን ኖርማል ፍሎራ አለማስወገድ አስፈላጊ ነው። ማስወገድ ተገቢ አይደለም። ስለዚህ ነጥቦችን ስናይ ዋናው የመነሻ ምንጭ ሰገራ ውስጥ የሚገኝ ባክቴሪያ ሲሆን የተለያዩ እድሎችን የሚጠቀም ኦፖርቹኒቲውን የሚጠቀመው እርጥበት ሲያገኝ፣ መጓጓዣ መንገዶችን ሲያገኝ፣ እድሉን ሲያገኝ ይህ ባክቴሪያ እድሉን በመጠቀም ወደ ሽንት ቧንቧ ወደ ምንሸናበት የሽንት ቧንቧ ሲስተማችን ውስጥ መጓጓዝ የሚችል የባክቴሪያ ነው ማለት ነው። ከፊት ወደ ኋላ በማድረግና ከግንኙነት በኋላ ሽንትን መሽናትና በውሃ ብቻ መታጠብ ችግሩን መከላከል እንችላለን። የኢንፌክሽን ምልክቱ ከተከሰተ በኋላ ቶሎ የሽንት ምርመራ በማድረግና ምርመራውን በመውሰድ ሕክምናውን በመውሰድ ተጠቃሚ እንድንሆን ሰባችሁ እወዳለሁ። በቂ ውሃ መጠጣት፣ የውስጥ ሱሪን አጥቦ ሲደርቅ የራስን ብቻ ቶሎ እየቀያየሩ መልበስ። ሌላው ከግንኙነት በፊት ሴቷ የአካልና የስነ ልቦና ዝግጅት እንድታደርግ መጠበቅ አስፈላጊ ነው ብዬ ልነግራችሁ እወዳለሁ። ምክንያቱም በደረቁ ሊሆን ስለሚችልና
መላላጥ ስለሚኖር የባክቴሪያ መራቢያ ቦታ ስለሚያገኝ ባክቴሪያው የመራቢያ ቦታ ስለሚያገኝ አድማጮቼ፣ ተመልካቾቼ የዛሬውን ቪዲዮ እዚህ ላይ ጨረስን። በሚቀጥለው ቪዲዮ እስከምንገናኝ ጤና ይስጥልኝ፣ ሰላም። የዛሬው የትምህርታችን ርዕስ በጫጉላ ጊዜ የሽንት ቧንቧ ኢንፌክሽን ምን ያህል የከፋ ነው በሚለው ዙሪያ በዚህ ቪዲዮ እንነጋገራለን። ይሄ ቪዲዮ የሁላችን ነው። ለእህቶቻችን፣ ለእናቶቻችን፣ ለአባቶቻችን፣ ለልጆቻችን፣ ለራሳችን ሁሉ የሚጠቅም ቪዲዮ ነውና ተከታተሉ።